ከምሽት ክበብ ጋርድነት እስከ ጵጵስና የሮማው ሊቃነ ጳጳስ ፍራንሲስ አስገራሚ የሕይወት መስመር። በጣም ታመው የሰነበቱትና ዛሬ ሚያዝያ 13 2017 ዓመተ ምህረት ሕይወታቸው ያለፈው ሊቀ ጳጳስ ፍራንሲስ ታሪካቸው ደማቅ እና ጉራማይሌ ነው። ይህንን ቦታ ለመያዝ ከደቡባዊ ንፍቀ ክበብ መሆናቸው እንዲሁም ከአሜሪካ ክፍለ አህጉር መምጣታቸው የመጀመሪያ ያደርጋቸዋል። ከአርጀንቲና ናቸው። አውሮፓዊ አለመሆናቸው ልዩ ያደርጋቸዋል። በቤተ ክርስቲያኒቱ ታሪክ ከሶሪያ ተወላጁ ግሪጎሪ ሰልሳዊ በኋላ እርሳቸው ናቸው የመጀመሪያው ከአውሮፓ ያልሆኑ ጳጳስ። ሶርያዊው ሊቀ ጳጳስ ግሪጎሪያ ሳልሳዊ ያረፉት በ741 ዓመተ ምህረት ነበር። ለቫቲካን ቅዱስ ጴጥሮስ መንበር ጀስዊትስ ወይም ኢየሱሳውያን ከሚባሉት ጎራ የመጡ የመጀመሪያው ሊቀ ጳጳስ ናቸው። ኢየሱሳውያን በቤተ ክርስቲያኒቱ በጥርጣሬ ነው ሲታዩ የኖሩት። ከሊቀ ጳጳስ ፍራንሲስ በፊት ርዕሰ ሊቃነ ጳጳሳት የነበሩት ቤኔዲክት 16ኛ ናቸው። እሳቸውም በ600 ዓመት ታሪክ በገዛ ፈቃዳቸው ከጵጵስና የለቀቁ የመጀመሪያው ሊቀ ጳጳስ ነበሩ። በቫቲካን አጸድ ለ9 ዓመታት ከኖሩ በኋላ ነበር በ95 ዓመታቸው ከዚህ ዓለም ድካም ያረፉት። ታዲያ እርሳቸውና ሊቀ ጳጳስ ፍራንሲስ በአንድ ግቢ ኖረዋል። በተደጋጋሚ የሄዱ ይጠይቋቸውም ነበር። ርዕሰ ሊቃነ ጳጳሳት ፍራንሲስ የጵጵስና ስማቸው ነው። የመታወቂያ ስማቸው ጆርጅ ማሪዮ በርጎሊዮ ይባላል። ትውልዳቸው ከአርጀንቲና ዋና ከተማ ቦነስ አይረስ ነው። ወላጆቻቸው ጣሊያናውያን ናቸው። የጣሊያን ፋሺዝም ሲፋፋ ሚያሽሽት ነው ወደ አርጀንቲና የመጡት። ከአምስት ልጆች መካከል ለወላጆቻቸው የበኩር ልጅ ናቸው። ጆርጅ ማሪዮ በርጎግሊዮ የአሁኑ ሊቀ ጳጳስ በጉርምስና ዘመናቸው የሳን ሎሬንዞ እግር ኳስ ክለብ ደጋፊ ነበሩ። ታንጎ ዳንስ ነፍሳቸው ነበር። ድሮ ክፉኛ ሳምባ ታመው ነበር። ከሞት ነው የተረፉት። ይሄ የሳምባ በሽታ ታዲያ ሕይወታቸውን ሙሉ ሲከተላቸው ነው የኖረው። ጎረምሳው ጆርጅ ማሪዮ በርጎግሊዮ በአንድ ወቅት የምሽት ክበብ አሳላፊ ሆነው ሰርተዋል። ስራቸውም በር ላይ ማስተናበር እና ክበቡን ማጽዳትን ይጨምር ነበር። ከዚያ በኋላ በኬሚስትሪ ባለሙያነት ተመረቁ። በአንድ ፋብሪካ ውስጥ ከዝነኛዋ ባዮኬሚስት ኤስቴር ባሌስትሪኖ ጋር ሰርተዋል። ይቺ ሴት የአርጀንቲናን ወታደራዊ አገዛዝ በመቃወም ትታወቃለች። በኋላ ብዙ ስቃይ ደርሶባት ተገድላለች። አስከሬና ደብዛው አልተገኘም። ከዚህ በኋላ በርጎግሊዮ ሊቀ ጳጳስ ፍራንሲስ ጀስዊት ኢየሱሳዊ ሆኑ። ፍልስፍና፣ ስነ ጽሑፍን እና ስነ ልቦናን አጠኑ። ገና ወደ ጵጵስናው ሲመጡ ጀምሮ ነገሮችን በተለየ መልኩ እንደሚተገብሩ ይናገሩ ነበር። ለምሳሌ ጵጵስና ሲቀበሉ በመንበር ላይ ቁጭ ብሎ ከመቀበል ይልቅ ቆመው ነው የተቀበሉት። ይህ የተለመደ አልነበረም። በአውሮፓውያኑ ህዳር 13 2013 ሊቀ ጳጳስ ፍራንሲስ በቅዱስ ጴጥሮስ የቫቲካን ሰገነት ብቅ ብለው ታይተው ነበር። ለጵጵስና የመረጡት ስም በ13ኛው ክፍለ ዘመን ሰባኪና የእንስሳት ወዳጅ የነበሩትን የቅዱስ ፍራንሲስ አሲሲ ስም ነበር። ጆርጅ ማርጎሪዮ ሊቃነ ጳጳስ ፍራንሲስ ተብለው ተቀቡ። ሽብርቅርቅሽክርቅር ከልክ ያለፈ ድግስ ምቾት አይሰጣቸውም። ሰው የሚል ነገር ይመርጣሉ። ወደ ነዳያን ይቀርባሉ። ለምሳሌ ቫቲካን ለጳጳሳት የምታቀርበውን ውድ ሊሙዚን ፊት ነስተውታል። ይልቅ ሌሎች ካርዲናሎችን በሚያመላልሰው የሕዝብ አውቶቡስ መሳፈርን መርጠዋል። በዚህ ቀለል ያለ የሕይወት ዘይቤያቸው ከ1.2 ቢሊዮን ለሚልቁ ምዕመኖቻቸው ምሳሌ ለመሆን ሞክረዋል። ለድሆች የምትቆም ኩርምት ያለች ቤተ ክርስቲያን እንዴት እንደምትማርከኝ በሚለው አነጋገራቸው ይታወቃሉ። ተወዳጅ የሆኑትን ያህል ነቀፌታም አላጣቸው። የወግ አጥባቂነታቸውን ያህል ከቤተ ክርስቲያኒቱ የተገፉትን በማቅረብም ይታወቃሉ። ጥብቅ የቤተ ክርስቲያን ሕግጋትን በሚከተሉት ጳጳሳት የሚመረጡትን ያህል ለዘብ ያለ አመለካከታቸውም ልዩ ያደርጋቸዋል። ለምሳሌ ለተመሳሳይ ጾታ አፍቃሪያን ያሳዩት ርኅራኄ እዚህ ይጠቀሳል። በታሪካቸው ጥቁር ጠባሳ ተብሎ የሚነሳው አርጀንቲና ካርዲናል ሳሉ ለወታደራዊው መንግሥት አጎብድደዋል የሚለው ክስ ነው። በተለይም በወታደራዊው አገዛዝ ታፍነው ለተወሰዱት እና ብዙ ስቃይ ላሳለፉት 2 ቀሳውስት የፍራንሲስ እጅ አለበት እየተባሉ ይከሰሳሉ። ይህ በአርጀንቲና ቆሻሻው ጦርነት ዲር ዲ ዋር ዘመን የሆነ ነው። እንደ አውሮፓውያኑ ከ1976 እስከ 1983 ብዙ ሺህ አርጀንቲናውያን ደብዛቸው ጠፍተዋል። ሁለቱ ቀሳውስት ግን ከፍተኛ ስቃይ ከደረሰባቸው በኋላ ከፊል እርቃናቸውን ሆነው ተጥለው ተገኝተዋል። በርጎግሊዮ የአሁኑ ሊቀ ጳጳስ ፍራንሲስ ያኔ ዝምታን መርጠዋል በሚል ነው የሚተቹት። እርሳቸው ግን ከመድረክ ጀርባ ብዙ ሰርቻለሁ እንዲለቀቁ አልሆነልኝም እንጂ ይላሉ። ለምን በይፋ አልተናገሩም ሲባሉ ደግሞ ያኔ በይፋ መናገር በጣም ከባድ ነበር ከሲሉ ይመልሳሉ። ይሁንና በዚያ ዘመን ብዙ ሰዎች ከአሰቃቂው ወታደራዊ አገዛዝ እንዲሸሹ ዕድሎችን አመቻችተዋል። ፍራንሲስ ቀለል ያለ ሕይወት ነው የሚመርጡት። ከድሮም ጀምሮ ለምሳሌ በአውሮፕላን ሲጓዙ በአንደኛ ደረጃ ማዕረግ ክፍል ውስጥ አይበሩም። ከተራው ሕዝብ ጋር ኢኮኖሚ ክፍል ነው የሚሳፈሩት።
ከዚህ ባሻገር ከአንግሊካን፣ ሉተራን እና ሜቶዲስት እምነት መሪዎች ጋር በጋራ መስራታቸው ያስመሰግናቸዋል። የእስራኤል እና የፍልስጤም መሪዎችም በመሩት ጸሎት ላይ በጋራ እንዲገኙ ማድረጋቸውም ተደንቆላቸዋል። በአክራሪ ሙስሊም ጥቃቶች ምክንያት እስልምናን ማውገዝ ልክ አለመሆኑን መናገራቸውም የሚጠቀስ ነው። ስለ እስላማዊ ጥቃት ከተናገርኩ ካቶሊካዊ ጥቃቶችም ስላሉ እሱንም መናገር ይኖርብኛል በሚለው አገላለጻቸው ብዙዎች አይዘነጓቸውም። ማንኛውም ጥቃት አድራሹን እንጂ ሃይማኖትን እንደማይወክል አስተምረዋል። ርዕሰ ሊቃነ ጳጳስ ፍራንሲስ ወግ አጥባቂም ናቸው። ልክ እንደ ሊቀ ጳጳስ ዳግማዊ ጆን ፖል በአንዳንድ ጉዳዮች ላይ የማያወላዳ አቋም አላቸው። ለምሳሌ በሐኪም እርዳታ በፍቃድ የሚፈጸም ሞት ኤውታናሲያ እና ጽንስ ማቋረጥን በመቃወም ጽኑ አቋም አላቸው። የካቶሊክ ቤተ ክርስቲያን የተመሳሳይ ጾታ አፍቃሪያንም ቢሆን እጄን ዘርግታ ነው መቀበል ያለባት ይላሉ። ይሁንና በሁለት ተመሳሳይ ጾታ ግንኙነት ውስጥ ልጅን በጉዲፈቻ ማሳደግ ሕፃናትን መበደል ነው ይላሉ። ሴት ቀሳውስት ጳጳሳት ሆነው ሊሾሙ አይገባም የሚል አቋምም አላቸው። የእርግዝና መከላከያ መጠቀምንም ያወግዛሉ። በአንድ ወቅት በፊሊፒንስ ተገኝተው ባደረጉት ንግግር የእርግዝና መከላከያ ቤተሰብን የሚያፈርስ ነው ብለዋል። ሊቀ ጳጳስ ፍራንሲስ በዘመናቸው ትልቁ ፈተና የሆነባቸው በዓለም ዙሪያ በቀሳውስት ተፈጽመዋል የሚባሉ የሕፃናት መደፈሮችን በበቂ አልተከላከሉም የሚል ነው። ይህን በተመለከተ ከሊቀ ጳጳሱ ጋር ለዓመታት የዘለቀ ከፍተኛ ውዝግብ ውስጥ የቆዩት የአሜሪካው ካርሎ ማሪያ ቪጋኖ በጳጳሱ ላይ የውግዘት ደብዳቤ እስከ መጻፍ ደርሰው ነበር። ጳጳሱንም በኑፋቄ እስከ መክሰስ ደርሰው ያውቃሉ። ይህን ሊቀ ጳጳሱ በሕፃናት ደፋሪዎች ላይ ፈጣን እና ተገቢ እርምጃ አልወሰዱም በሚል ነበር። ሊቀ ጳጳስ ቪጋኖ ከአውሮፓውያኑ 2011 እስከ 2016 በዋሽንግተን የጳጳሱ መልእክተኛ ሆነው ሲያገለግሉ የቆዩ የቤተ ክርስቲያኗ ቀደምት አባት ነበሩ። ሊቀ ጳጳስ ፍራንሲስ 140 ካርዲናሎችን ከዚህ ቀደም ባልተለመደ ሁኔታ ከአውሮፓ ውጪ ከሆኑ አገራት ሾመዋል። የድሆች አባት የሚባሉት ሊቀ ጳጳስ ፖፕ ፍራንሲስ ለበርካታ ሳምንታት በጽኑ ታመው ሆስፒታል የቆዩ ሲሆን ከሳምንት በፊት ነበር አገግመው ወደ መኖሪያቸው የተመለሱት። በሕክምናቸው ወቅት ከሕዝብ ዓይን ርቀው የሰነበቱት ጳጳሱ የፋሲካ ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰበው ሕዝብ ቃለ ቡራኬ ሰጥተው የትንሣኤ መልእክት አስተላልፈው ነበር። ሊቀ ጳጳስ ፍራንሲስ በፋሲካ ማግስት በ88 ዓመታቸው ማረፋቸውን የካቶሊክ ቤተ ክርስቲያን ማዕከል ከሆነችው ቫቲካን ሰኞ ረፋድ ሚያዝያ 13 2017 ዓ.ም ይፋ ተደርጓል። ኢትዮ ሆፕን ነብስ ይማር ብለናል።